በዚህም ሁኔታ ላይ ሳሉ አንድ ቀን ልጅቷ ከጓደኛዋ ጋር ውሃ ለመቅዳት ወደ ወንዝ ይወርዳሉ። በመንገዳቸውም ላይ አንድ ጠበብ ያለ ሸለቆ ነበር። በዛ ሸለቆ በኩል በሚያልፉ ጊዜ አንድ የሚያስፈራ የሰው ምስል ያለውን ነገር ተመለከቱ። ሁለቱም ልጆች ባዩት ነገር በጣም ደነገጡ። ልጅቷም ያ በህልሟ የሚመላለሰውን ነገር እንደሚመስልም አስተዋለች። ድጋሚ እሱን ለመመልከት ሲሞክሩ በዛ ቦታ ላይ አልነበረም። በነገሩ በጣም የደነገጠችውም ልጅ ሄዳ ለአባቷ ነገረችው። ያየችውም ነገር በህልሟ ላይ ከሚመጣው ነገር ጋርም እንደሚመሳሰል ነገረችው። አባትየውም ረጋ ብሎ ምናልባት ያየሽው ሰው ይሆናል፣ እዛ አካባቢ ከብቶችን ከሚጠብቁ አንድ እረኛ ሊሆን ይችላል፣ ተረጋጊ አላት። ማታ ላይም አባትየው እንደተለምዶ እሳትን አቀጣጥሎ ቁጭ ብሎ ሳለ የሆኑ ጀማዓዎች ወደሱ ጋር ሲመጡ ይመለከታል። ወደሱም ቀረብ ብለው ሲመለከታቸው በሰፈሩ ላይ ያሉ ጎረቤቶቹ ነበሩ። አባትየውም እንግዳ ሆኖ እሱ ጋር ስለመጡ በጣም ደስ አለው። አቀባበልም አደረገላቸው። ለተወሰነ ሰዓትም እዛው ጋር ከተጨዋወቱ በኋላ ጎረቤቶቹ የመጣንበት ጉዳይ ፍቃደኛ ከሆንክ ያለችህን ሴት ልጅህን ለኛ ልጅ እንድትድርልን ፈልገን የመጣነው አሉት። አባትየውም ይህንን ሐሳብ ሲሰማ በጣም ደስ አለው። እኔ ፍቃደኛ ነኝ፣ ጉዳዩን ለልጄ ላሳውቃትና በቀጣዩ ቀን ነግራችኋለሁ ይላቸዋል። አባትየውም እንግዶቹን ከሸኛቸው በኋላ ልጁን አስጠራትና ከጥሩ ጎረቤታቸው ጋር ሊድራት እንደሚፈልግ ነገራት። በዚህ ሐሳብ አንቺ ምን ትያለሽ፣ ፈቃደኛ ነሽን ብሎ ጠየቃት። ልጅቷም በደስታ ዝም አለች። አባትየውም ፈቃደኛ መሆኗ ስለገባው በጣም ደስ አለው። ኢንሻአላህ ነገ አሳውቃቸዋለሁ አላት። ማታ ላይም ልጅቷ ተኝታ ሳለ ያ የሚያስፈራው አካል ወደሷ ጋር መጣ። እገሌን ልታገቢ እንደሆነ ሰማው፣ እሱን ካገባሽ ቤተሰቦችሽን መልሰሽ አታይም ብሎ አላት። ልጅቷም ድምጿን ከፍ አድርጋ የአላህ እርግማን ባንተ ላይ ይሁን፣ የአላህ እርግማን ባንተ ላይ ይሁን አለች። ድምጿንም የሰማችው እናትየው በፍጥነት ወደ ልጅቷ ጋር መጣችና ምንድነው ያጋጠመሽ ብላ ጠየቀቻት። ልጅቷም ያ የሚያስፈራው አካል ወደሷ ጋር መጥቶ ያላትን ነገር ሁሉ ለእናትየው ነገረቻት። አባትየውም ባለፈው ቀርቶባት የነበረውን ሼኽ ወደሱ ጋር ጠራው። ጠዋት ላይም ሼኹ እንደገና ልጅቷ ላይ ይቀራባት ጀመር። እየቀራባትም ሳለ በመሃል ያ ጂኒ ተናገረ። እሷ የኔ ብቻ ናት፣ በህይወት እያለሁ ማንም ሊቀድመኝ አይችልም። ሼኹም በድፍረትና በኃይል አንተ የአላህ ጠላት ተዋረድ፣ እሷን መቼም በመጥፎ ልትነካት አትችልም፣ አቃጥልሃለሁ ይሉት ጀመር። ልጅቷም ራሷን አውቃ እስክትነቃ ድረስ መቅራቱን ቀጠለ። አባትየው አሁን ልጅቷ እውነት የሆነ ነገር እንደነካት ገባው። ምናልባት ስታገባ ይለቃታል ብሎ በማሰብ ሰርጉ እንዲፋጠን አደረገ። የሰርጉ ቀንም እስኪደርስ ሼኹ በየቀኑ ልጅቷ ላይ ይቀራባት ጀመር። የሰርጉ ቀንም ደረሰ። ወንዶቹ ውጪ ላይ ሆነው እየበሉ እየጠጡ ነበር። ሴቶቹም ለብቻቸው ጓዳ ላይ ነበሩ። ነገር ግን በድንገት ከሴቶቹ በኩል የጩኸት ድምፅ ተሰማ። ድምፁንም የሰሙት ሰዎች እየሮጡ ወደ ውስጥ ገቡ። የልጅቷ እናት ልጄ እያለች እያለቀሰች ነበር። ልጅቷ የት እንዳለች ሲጠየቁ ልጅቷ በአንድ ስልብ እንዳለችና የት እንዳለች እንደማያውቁ ነገሯቸው። ሰዎችም በዛ ዙሪያ የተሽከረከሩ ልጅቷን ይፈልጓት ጀመር። ነገር ግን ሊያገኟት አልቻሉም። ወንዶችም በየአቅጣጫው ተበትነው ልጅቷን ለመፈለግ ተስማሙ። ሁሉም ሰው በሐሳቡ ተስማምቶ በየአቅጣጫው ተበትነው ልጅቷን ይፈልጓት ጀመር። ነገር ግን መሽቶም ስለነበር ምንም አይነት ፍንጭን ሊያገኙ አልቻሉም። ከብዙ ፍለጋም በኋላ አባትየው ተስፋ ቆርጦ ወደ ቤት ተመለሰ። እናትየውም ስለ ልጇ ምን አይነት ፍንጭ እንዳለ ስትጠይቀው በየቦታው እንደፈለጋትና እንዳላገኛት ነገራት። ከዛም ሁሉም ሰዎች ልጅቷን ለመፈለግ ከተሰማሩበት በኋላ ተስፋ ቆርጠው ተመለሱ። አንድም ሰው ግን ፍንጭ እንኳን ሊያገኝ አልቻለም። አባትየው ለተከታታይ ብዙ ቀናት ተስፋ ሳይቆርጥ ልጁን መፈለጉን ቀጠለ። ነገር ግን ትርፉ ድካም ብቻ ሆነበት። ልጅቷ እዚህ ቦታ ናት ሚለውን ሰው እንኳን አጣ። የልጅቷ እናትና አባት ልጃቸው በአንዴ ስልብ ስላለችባቸው ልባቸው ተሰበረ፣ ደስታም ራቃቸው። አባትየው መፍትሄን ካገኘው ብሎ ሼኹን ሄዶ ሲጠይቀው ሼኹም ጂኒ ይዟት እንደሄደ እርግጥ ነው፣ ነገር ግን የት ይዟት ሄዶ እንደተደበቀ ግን ማወቅ አንችልም አለው። በዚህም ሁኔታ 7 ወራት አለፉ። በ7 ወር ግን የልጅቷ ቤተሰብ ሊረሷት አልቻሉ።
ሁል ጊዜ ትዝ ትላቸዋለች። ምክንያቱም ጉዳዩ አዲስ ስለሆነባቸው ነበር። አንድ ቀንም አንድ ወጣት ከሐጅ እየተመለሰ ነበር። በመንገዱ ላይም ሳለ ውሃ ይጠማዋል። ውሃንም ፍለጋ ዞር ዞር ማለት ይጀምራል። ነገር ግን ውሃን ሊያገኝ አልቻለም። በድንገትም ወደ ሰማይ ቀና ብሎ ሲመለከት አሞራዎች ከላይ ሲዟዟሩ ይመለከታል። እኒህ አሞራዎች እንደዚህ የሚበሩት ምናልባት ውሃ ያለበት ቦታ ላይ ይሆናል አለና አሞራዎቹ ወዳሉበት ቦታ መሄድ ጀመረ። እንዳሰበውም በዛ ቦታ ላይ ውሃ ኖሮ ያገኛል። ወደ ውሃውም ወርዶ ለራሱም ለመጠጣት በዕቃውም ለመያዝ ያስባል። ወደ ውሃውም ወርዶ እየጠጣ ሳለ በድንገት አንድ ሴት ፊቱ ላይ ድቅን ትላለች።